ይሄ ነው አለ። በማግስቱ ደግሞ እንደዚሁ ቁጭ ብለው እንግዲህ ሰሃቦቻቸውን ሙዛከራ ያደርጋሉ። አንድ የጀነት ሰው ትንሽ ቆይቶ ብቅ ይላል። ያው ሰው መጣ። ሶስተኛም ቀን ሰሃቦቻቸው ጋር ቁጭ እንዳሉ አንድ የጀነት ሰው ይመጣል አሉ። ያው ሰው መጣ። አብዱላህ ብኑ ዐምር ብን አልዓስ የተባለ ሰሃቢ ይሄንን ሰውማ ቤቱ ሲሰራ የሚያድረው ማየት አለብኝ አለ። ቁሙ የሚያድር መሆን አለበት፣ ዓቢድ መሆን አለበት እንጂ ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ አያወድሱትም ብሎ ገርሞት እዛ ሰላም አለይኩም አለው ሰውየውን። አቤት ኢኒ ላሐይቱ አቢ ፈአቅሰምቱ አላ አድኹለ ዐለይሂ ሰላሳ አባቴ ጋራ ትንሽ ተጋጭቼ 3 ቀን ቤት እንዳልገባ ምያለሁኝና አታሳድረኝም ወይ አለ። እሺ ደዋ ነው። አብሮት ሄደ። 3 ቀን አብሮት ሲያድር ምን ሰዓት ተነስቶ ይሰግዳል ብሎ ለማየት ነው የሄደው። እቺ በጀነት ነው የተባለው በቀላል አይደለም ብሎ አይነሳም ሰው ማታ ገባ። ታቸውን ለኢስላም የሰጡ ናቸው። ኡላኢከ ሁሙ الصادقون አማኝ ከተባለ ግን እውነተኛ አማኞች እነዚህ ናቸው። ከልባቸው ያመኑ ላመኑት ነገር ሁለንተናቸውን ስለሰጡ ነው ማለት ነው። አሁን ይሄ ሙሃጅሮችን ነው ያወደሰው። ነገር ግን ሙሃጅሮች ብቻቸውን ያሳኩትም ነገር የለም፣ የተለየም ነገር ስለሌለ አንሳሮችን ደግሞ በጎን ሊያወድስና ሊያመሰግን ፈለገ። والذين تبوؤوا الدار والإيمان አገሪቱን መካን አደላድለው ያዙና የአገር አባት የሆኑ ባለቤት የሆኑ ኢማንም ላይ እንደዚያው የጸና አቋም ያላቸው የሆኑት የአገሪቱ ሰዎች አንሳር ተብሎ የተጠሩት ማለት። ስደተኛ ሲመጣ እነዚህ ስደተኞች እንግዲህ እየመጡ አገራችንን ሊያጣብቡ ኢኮኖሚያችንን ሊያቃውሱ ሲስተማችንን ሊያበላሹ ስደተኞች መጡብን ብለው በጥላቻ አይን አይደለም የሚያዩት። ወንድሞች አገኘን፣ ጥቂት ነበርን በዛን፣ ደካማ ነበርን ጠነከርን፣ እንኳን መጡልን ብለው በፍቅር በውዴታ ነው የሚቀበሏቸው። يحبون من هاجر إليهم እንኳን መጣችሁ የሚሉ ናቸው። ኑሯቸው ተርፏቸው አይደለም፣ እነሱ ተጎድተው ተፈናቅሎ ለመጣው ወንድማቸው ድጋፍ የሚሰጡ ናቸው። يحبون من هاجر إليهم أي من كرمهم وشرف أنفسهم. أبو بكر الصديق ስለ አንሳሮች ያነሱ የሚሏት ግጥም ነበረቻቸው። ግጥሟ በርግጥ ጡፈይል አልገነዊ የሚባል ሰው ያላት ናት። جزا الله عنا جعفرا حين أزلقت بنا نعلنا في الواطئين فزلتي هم خلطونا بالنفوس وألجأوا إلى حجرات أدفأت وأظلتي أبوا أن يملونا ولو أن أمنا تلاقي الذي لاقوه منا لملتي. እነኚህ ሰዎች እኛን ከራሳቸው ጋር ቀየጡን አቀላቀሉን እንዳደረጉን خلطونا بالنفوس እንደገና ሞቅ የሚሉና መጠለያ የሚሆኑ ጎጆዎች ውስጥ ማካተቱን አልሰለችንም አሉ። የመጣ ሙሃጅር ቢመጣ አይሰለችም። አበው አየመሉና እነሱ ያደረጉልን እንክብካቤ እናታችን እንኳን ተሰለቸን ነበር ነው። ወለው አነ ኡመና ቱላቂ الذي لاقوه منا لملتي እንዲህ ነው ያደረጉት ሙሃጅሮች። حتى ጂሃዱ ላይ አንሳሮቹ ቀድሞ ሰፈል አወል ነው የሚገኙ የነበሩት። የበድርለት እንኳን አብዛኛው ሹሃዳ አንሳር ነው ያገሩ ባለቤት። እንግዲህ እነዚህ አስጠጋ ናቸው። እነሱን ፍለጋ የመጣ ደግሞ እዛው ይጋፈጡና ይወጡት እንጂ አላሉ። ነብዩ ሰለላሁ ዐለይሂ ወሰለም ሙባይዓ ሲያረጓቸው والله لنمنعنك مما نمنع منه أزورنا ከሴቶቻችን ላይ የምንመክተውን ጠላት ከርሶ ላይ መክተን በምንም መልኩ አሳልፈን አንሰጥም ብለው ነው።
ቃል የገቡትና እነሱንም አላህ Subhanahu Wa Ta'ala በሚገርም አገላለጽ ገለጻቸው ተበወኡ ማለት ተደላደሉ ማለት አገሩም ላይ ባላባት ናቸው ከየት መጣችሁ የሚባሉ አይደሉ ኢማኑም ላይ እንደዛው تبوأ الدار والإيمان من قبله ودليل إيمانهم أنهم يحبون من هاجر إليهم إيماناتቸው አንዱ ምልክት ወንድም ተሰዶ ተፈናቅሎ ሲመጣ ግባርሂድ ያለችንን ተካፍለን እንኖራለን ነው የሚሉት ولا يجدون في صدورهم حاجة ልባቸው ውስጥ እንኳን የሚሰማቸው የሆነ እነዚህ ሙሃጅሮች አንድ ነገር ቢገኝ ለነሱ እኛ መቼ ነው የሚደርሰን የሚል መሻከር አይሰማቸው ገናኢም የተገኘ ጊዜ ለሙሃጅሮች ይሰጣሉ ምርኮ ሲገኝ ሀብት ሲገኝ መከራ የመጣ ጊዜ ቀድሞ ይጋፈጣሉ እንዲህ አይነት አስተናጋጅ በታሪክ ታይቶ አይታወቅ እና የቡኻሪ በዘገቡት من حديث أنس بن مالك دعا النبي صلى الله عليه وسلم الأنصار أن يقطع لهم البحرين بحرين من بالا كبابي كفتوا صفي مريت على ያን አካባቢ ለእናንተ በይዞታ ልስጣችሁ ብለው ጠየቋቸው አንሳሮችን ነብዩ ሰለላሁ ዐለይሂ ወሰለም قالوا لا አይሰጠንም አሉ إلا أن تقطع لإخواننا من المهاجرين مثلها እነዚህ ስደተኛ ወንድሞች የዛው አይነት የሚያገኙ ካልሆነ በስተቀር ለኛ ብቻ ለፍተዋል ተብሎ ይሰጠና ይገባል ልስጥህ እየተባለ አይ ለኔ ሳይሆን ለዛ ለወንድሜ የሚል በነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ነው የታየው ከዛ ነብዩ ምን አሏቸው ኢማላ ቢካላችሁማ فاصبروا حتى تلقوني على الحوض حوض لا እስከምንገናኝ ድረስ ታገሱ فإنه سيصيبكم بعدي أثرة ከኔ በኋላ ደግሞ የሚያጋጥማችሁ አድሎ አለ አሁን አሰራና ኢሳር የሚባሉ ሁለት ቃላቶች አሉ ኢሳር ማለት ወንድሙን አንተ ተበስ ማለት ነው አሰራ ማለት ደግሞ ይልበስ ነው ለራስ ማድላት ወደፊት እንደዛ ነው የሚያጋጥማችሁ እንደዛሬው አይደለም ግን የዛን ጊዜም ሶብሩ ጀነት እንገናኝ አሉ ማለት روى البخاري عن أبي هريرة قال قالت الأنصار اقسم بيننا وبين إخواننا النخيل حتى يمدينون تمر راساቸው ኮትኩተው ያለሙትን ከአባት ከአያቶቻቸው የወረሱትን አትክልት በእኛና በሙሃጅሮች መካከል እኩል አካፉ የኛ ተመጽዋች ከሚሆኑ እነሱም ባለ ሀብት ይሁን ብለው የራሳቸውን ሀብት ለሙሃጅሮች አቀረቡ ነብዩ ሰለላሁ ዐለይሂ ወሰለም አይ አይደለም تكفوننا المؤنة ونشرككم في الثمرة እናንተ ሙእናውን እናንተ ያዙ ባለቤትነቱን ለእናንተ እጅ ቆይ አርቀው ያስተውላሉ ነብዩ ሰለላሁ ዐለይሂ ወሰለም ነገ የሚመጣውን ነገር ያውቃሉ ከንቡዋውን በስተቀር ብልህነት አለ ተጨማሪ ሐኪም ናቸውና አይደለም ይዞታቸውን አትልቀቁ ባይሆን ምርቱን ታጋሩናላችሁ አሏቸው ወነሽረኩኩም في الثمرة እውነትም እንደዛ ነበር አንሳሮች የተገኘን ነገር ሁሉ ወደ ወንድሞቻቸው ይሰጣሉ ከዛም አልፎ ولا يجوز حاجه مما اوطت አንሳሮች ለሙሃጅሮች በተሰጠ ነገር የሚሰማቸው ቅሬታ የለም ማለት ነው ከዛ አልፎ አንሳሮች እነሱ እየተቸገሩ እየተራቡ ወንድሞቻቸውን ያበሉ ነበር ويؤثرون على أنفسهم ولو كان بهم خصاصة ليو ችግር እንኳን የጠና የኑሮ ችግር ቢኖርባቸው يقدمون المحاويج على حاجة أنفسهم ከራሳቸው ሐጃ ይልቅ ባለ ችግሮችን ያስቀድማሉ ويبدأون بالناس قبلهم ከራሳቸው በፊት በሌሎች ጀምሩ ነበር ማለት አንድ ምሳሌ صحيح مسلم የመጣ ሐዲስ ላይ መጥቀስ ይቻላል ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን አነስ ብኑ ማሊክ ናቸው የሚያወሩት በእሳቸው ዙሪያ እያለን
يطلع عليكم الآن رجل من أهل الجنة أبو زاري أهون كذي بوتا ساتنسو يجنة سو هنا عند سو بكلا فطلع رجل من الأنصار تنطف لحيته من وضوئه عند أنصاري كتيم لاي وضوء صلاة الرجل وهي تنتبات قد تعلقنا عليه بيده الشمال فقراجو جامعون يزال إلا من يازون قريلم وضوء قالوا هاي تنتبات جامع يزال ይሄ ነዋል በማግስቱ ደግሞ እንደዚሁ ቁጭ ብለው እንግዲህ ሰሃቦቻቸውን ሙዛከራ ያደርጋሉ አንድ የጀነት ሰው ትንሽ ቆይቶ ብቅ ይላል ያው ሰው መጣ ሶስተኛም ቀን ሰሃቦቻቸው ጋር ቁጭ እንዳሉ አንድ የጀነት ሰው ይመጣል አሉ ያው ሰው መጣ አብዱላህ ኢብኑ ዐምር ኢብኑ አልዓስ የተባለ ሰሃቢ ይሄንን ሰውማ ቤቱ ሲሰራ የሚያድረው ማየት አለብኝ ቸም ኡሙም የሚያድር መሆን አለበት ዓቢድ መሆን አለበት እንጂ ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ አያወድሱትም ብሎ ገርሞት ከዛ ሰላም አለይኩም አለው ሰውየውን አቤት ኢኒ ላሐይቱ አቢ فاقسمت الا ادخل عليه ثلاثه አባቴ ጋራ ትንሽ ተጋጭቼ ሶስት ቀን ቤት እንዳልገባ ምያለሁኝና አታሳድረኝም ወይ አለ እሺ ደዋለ አብሮት ሄደ ሶስት ቀን አብሮት ሲያድር ምን ሰዓት ተነስቶ ይሰግዳል ብሎ ለማየት ነው የሄደው እቺ ጀነት ነው የተባለው በቀላል አይደለም ብሎ አይነሳም ሰው ማታ ገባ ዘው ብሎተኛ ፈጅር አዛን ሲባል ነው ተነስቶ መስጂድ የሚሄደው ምን ሰርቶ ነው የጀነት የሚሆነው ይገረመኛል እንደው ለየት ያለ ነገር ያየሁት ገልበጥ ሲል ብቻ አላህን ያወድሳል ወንኑ ሲቀይር ተኝቶ ማለት ነው እንግዲህ መጠየቅ አለብኝ ሌላ ምስጥር አለ ብዬ ወንድሜ ሆይ አንተ የአላህ ባሪያ ያ አብደላህ لم يكن بيني وبين أبي غضب ولا هجر إن أباتي مهكل كرفيام يلم أبم يلم نبي صلى الله عليه وسلم صوست كان يجنة سوي متعلق صوست كان أنت متح أنت بيت أدري صراحة مايت فلقينا أرعي على رجل كتله نبرة متسرعوا نقر يربى عليهم تزيد درجة درسها من النوع منم يلم هو يعيه بالتنوع ሄድኩ አለ ሲሄድ እንደገና ጠራኝ ምንም መሰራው ነገር የለኝም አሁን ካየው በስተቀር ባይሆን ውስጤ ላይ ለአንድ ሙስሊም እንኳን ክዳትና ጥላቻ የለኝም የፈለገውን ኸይር አላህ ቢሰጠው ቅናት ምቀኝነት ክዳት ጥላቻ የለብኝም ምናልባት ይሄ ሊሆን ይችላል هذه الذي بلغت بك وهي التي لا تطاق ይችናት እዚህ ያደረሰችህ የማትቻለዋ ደግሞ ይችናት አለ ይህ ሐዲስ ኢማሙ አህመድና ነሳኢ ናቸው ያወሩት ሙስሊም ብያችሁ ነበረ የሙስሊም ለሪዋያ አለ